ማን ነው የሚቋቋመው? የት ገብቶ ነው የሚያመልጠው? ማን ነው በብልሃቱ በገንዘቡ ይሄንን ችግር ይሄንን የአላህ በላ ሊከላከል የሚችለው? ይልቁኑ የአላህ ቁጣ ከመጣ ለተወሰኑ ሰዎች ብቻ አይደለም፣ ለጥፋተኞች ብቻ አይደለም። ነገር ግን ጥፋተኞችም መልካም ሰሪዎችም ባንድ ላይ ይጠፋሉ። ወንድሞች አባቶች ነቱብ ኢለላህ ተባረከ ወተዓላ ተውበተን ነሱህ ወደ አላህ ተገቢ የሆነ እጅግ በጣም ምክር አዘል የሆነ ተውበትን ልንተውበት ይገባል። አንድም ሰው ከወንጀል ንጹህ ነኝ የሚል የለም። ዓሊመን ወላ ጃሂላ፣ አዋቂም ይሁን ዑለማም ይሁን ጃሂልም ይሁን ምሁርም ይሁን ሌላ ሀብታምም ይሁን ድሃ ሴትም ይሁን ወንድ የምንሰራው ወንጀልን ገምታችሁ ታውቃላችሁ? ምላሳችን ለመሆኑ ጥብቅ ነው? አይናችን ከሐራም ጥብቅ ነው? ጆሮአችን ከሐራም ጥብቅ ነው? ልባችን ኸይራት ነገርን ያስባል? የለም። ሕቅዱ ሐሰዱ ተብትቦ ይዞን መራመድ አቅቶናል። ተሻግሯል። ወንጀላችን እግር አውጥቶ እየሄደ ነው። አላሁ ተባረከ ወተዓላ ظهر الفساد في البر والبحر بما كسبت أيدي الناس ጥፋት እኮ በውቅያኖስም በየብስም ላይ እንደ ጉድ ግልጽ ሆነ ይላል አላህ። ማን በሰራው? የሰው ልጅ በሰራው። የሰው ልጅ ደም የዛፍን ያክል እንኳን ምን አጥቷል? ቂም አጥቷል። ዛፍ እንኳን በተከበረበት ዓለም ላይ የሰው ልጅ ደም የሰው ልጅ እንባ አልቃሾች በዝተው ምናልባትም 70% አልቃሽ ነው 80% አልቃሽ ነው ብንል ዛሊሞች 10 ሆነው 80-90% የሚዞልሙ ይሄው እንደ ጉድ እየታየ ነው። ታዲያ ይሄ የሚያመካከር ጉዳይ አይደለም ወንድሞች አባቶቼ። ምክሩ ከቤተሰባችን እኮ ነው የሚጀምረው። እኔ መጀመሪያ ራሴን ልምከር፣ ከዛ ቤተሰቦችን ላስተካክል። በዚህ ልክ መስተካከል ይችላል። ወደ አላህ መመለስ ካልቻል ወላሂ ነኽሻ ዒቃብ አላህ ተባረከ ወተዓላ የአላህን ቅጣት እንፈራለን። ይሄ ደግሞ መቼ እንደሚከሰት አናቅም። ዛሂር የምናየውን ጥላት እኮ በዚህ አካባቢ መጥቷልና እንከላከለው እንላለን። ተዘጋጁ፣ ስንቅ አዘጋጁ፣ ራሳችሁን ተከላከሉ ሊባል ይችላል ጥላት ሲመጣ። ነገር ግን የማናቀው ጥላት አላህ ብቻ የሚያውቀው በላ በተቀመጥንበት ቢይዘን ወዴት ነው ማምለጫችን? ወንጀላችንን ተሸክመን ቂያማ ላያችን ላይ ቢቆም ማምለጫ አለን ወይ አባቶች ወንድሞች? ይሄ ደግሞ የትንሣኤ ቀን ምልክት ነው። ይሄ በራኪን ዘላዚል አዋሲፍ ፈይዳናት የጎርፍ አደጋ የመሬት መንቀጥቀጥ የጨረቃ ግርዶሽ የፀሐይ ግርዶሽ ሱብሃንአላህ እነዚህ የትንሣኤ ቀን ምልክቶች ናቸው። አደጋዎች ናቸው። አላህ ችሎታውን ኃያልነቱን ተአምር ሰሪ መሆኑን ለማሳየት ብቅ ያረገዋል። ቻይ እኮ የሆነ ጌታ ነው አላህ።